ወላጆች አትቸኩሉ። በተለይ ደግሞ ልጆቻችሁን ለመጀመሪያ ጊዜ ኬጂ ለማስገባት የደረሳችሁ ወላጆች አትቸኩሉ። ይህ ቪዲዮ ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር እና ሪፖስት በማድረግ ለአንዲት እናት አድርሱልኝ። ነገሩ እንዲህ ነው። የመጀመሪያ ልጄ 2 ዓመት ከ8 ወር እያለች እኔ ሁለተኛ ልጄን ወልጄ የ4 ወር መጫት ነበርኩኝ። ከምኖርበት አካባቢ ከቤቴ ፊት ለፊት ላይ ትምህርት ቤት ነበረ። ልጄ ተማሪዎች ሲወጡ ሲገቡ ታይና ትምህርት ቤት የመግባት ፍላጎቷ በጣም ከፍተኛ ይሆናል። ይህንንም ስሜቷን ተረድተን እኔም ደግሞ እንደ ወላጅ ቦርሳ ይዛ እንደ ሌሎች ምሳቃ ይዛ ስትሄድ ለማየት በጣም ጉጉት ያድርብኝና ትምህርት ቤት ሄጄ አናግራቸዋለሁ። ከዛም ትችያለሽ፣ ምንም ችግር የለም ትግባ ይሉኛል። በዛን ጊዜ ወቅቱ ትምህርት ምዝገባው አልቆ ኦልሬዲ ህዳር ወር መጀመሪያ አካባቢ ነበረና ትችያለሽ ትግባ ተባልኩኝና የሚያስፈልጋትን ነገር ገዛዝቼ አስመዘገብኳት። ከዛም የሞግዚታቸውን ስልክ ተቀብዬ ወደ ቤት ሄድኩኝ። ያው እንደ መጀመሪያ ልጅነቷም እንደ መጀመሪያ ትምህርት ቤት ቀኗም እየደወለች ቼክ አረጋት ነበር። ደህና ናት፣ ሰላም ናት ትለኛለች። ከዛም ስትመለስ ከትምህርት ቤት ምሳ ሰዓት ላይ ስትመለስ ሳይ ምሳቃዋን በልታለች ጨርሳለች። ደስ አለኝ። ግን እሷ ገና እንደገባች እማናና ነበር የምትለው። ምንም አይነት ነገር መናገር አትችልም። ብዙ ንግግር አልጀመረችም። አክቲቭ አይደለችም። በጣም ትኮላተፋለች። የምትናገረው ነገር ብዙም አይገባም፣ አልረዳውም ነበርና ናናናና ስትል ያው ደክሟት ነው እርቧት ነው የመጀመሪያም ቀን ስለሆነ ነው ምናምን ብዬ ወዲያው ተሯርጬ እኔም የተዘጋጀ ምግብ ነበር አበላዋት። የሚቀጥለውም ቀን እንደዛ ሆነ ማለት ነው። ከዛ እንደዚህ ያለች በቃ ስትመጣ ከትምህርት ቤት ብቻ ናና ነው የምትለው። ስትመጣ በጣም ከፍተኛ የሆነ ድካም ነው ያለባት። ግማሽ ቀን ነው ውላ የምትመጣው። በቃ ዘሆል ዴይ ተኝታ ነው የምታሳልፈው ማለት ነው። ወይ ድካም ነው በቃ አዲስ ትሬንድ ሆኖባት ነው ምናምን ብዬ እንትላለሁ። ከሳምንት በኋላ ግን ሞግዚቷ የኔን የወላጅነት እንደ አዲስ ወላጅ ጉጉቴን አየች። ምን አለች? ከዛ የልጄ እኩያ የምትሆን የራሷ ልጅ ሞግዚቷ እዛው ትምህርት ቤት ውስጥ የምትማር ልጅ አለቻት። አንድ ቀን ሄጄ የልጄን ሁኔታ ላይ ስል ይኸው እኔም እኮ ልጅ አለችኝ፣ አብሮ ይጫወታሉ፣ አታስቢ፣ ችግር የለውም አለችኝ። እሺ ለነገ ግን ፓንኬክ ስሪላት፣ እንዲህ በእንቁላል ምናምን አድርገሽ ፓንኬክ ስሪላት አለችኝ። እሺ አልኩኝ፣ ሰራውላት። በሚቀጥለው ጊዜ ደግሞ በንጋታው በርገር ስሪላት አለችኝ። እሺ ሰራለሁ። አሁንም በንጋታው እንዲህ ነገር ስሪላት እያለች ብቻ የምግብ ምርጫዎችን ትነግረኝ ነበረ። እኔም እየሰራው እያሰርኩኝ ልጄ ልካት ነበር። ሁልጊዜም ግን ልጄ ስትመለስ በጣም ደክሟት ከዛም ደግሞ እርቧት ነው የምትመጣው። በጣም ተንሰፍስፋ እርቧት። በዚህ ሁኔታ ልጄ በቃ እየከሳች ሰው በቃ ፊቷ እየጠቆረ ምናምን ነገር ትመጣለች። ግን ለመሄድ ስቲል ጉጉት አላት ምናምን ነገር። አንድ ቀን ስልክ ብደውል ስልክ አይነሳም። ውስጤ ለምን እንደሆነ አላውቅም ተረበሸ እና ስደውል ስለማይነሳ ስሮጥ ቅርብም ስለነበረ ሄድኩኝ። ስሄድ በአጋጣሚ ቁርስ ሰዓት ነበረ። ተማሪዎች ለብቻቸው ሌላ ክፍል ላይ መመገቢያ ክፍል አላቸው መሰለኝ፣ እዛ ሆነው ይበላሉ ቁርሳቸውን። ከዛ ሳይ የኔ ልጅ የለችም። የሚቀጥለው ክፍል ላይ እንዲህ ብዬ ስገባ እቺ ሞግዚቷ የልጄን ምሳቃ ለልጇ ቁጭ አርጋ ታበላታለች። የኔ ልጅ ደግሞ በጣም ለመብላት ፈልጋ እንዲህ ብላ ታያታለች ማለት ነው። በቃ ምራቋን እየዋጠች ልጄ ታያታለች። ከዛ በመስኮብ ነበር ያየሁት። በጣም ነው የደነገጥኩት። በቃ እንዴት እንደሆንኩኝ መቼስ መገመት አያቅታችሁም። እና ዘልዬ ክፍል ውስጥ ስገባ በጣም ደነገጠች። እንዴ ምን እያረግሽ ነው አልኳት። አይ ምንም እያበላዋቸው አለች። ግን የሚገርማችሁ ነገር ለረጅም ሰዓት ቆሜ አይቻታለሁኝ። የኔን ልጅ በቃ እንደማጓጓትም እያደረገች ነው የራሷ ልጅ ስመግብ የነበረው። እና ለካ የልጄ ረሃብ የልጄ ድካም ከዚህ የተነሳ አንደኛ ነገር በሚተኙበት ሰዓት ላይ አተኛም። ከልጇ ጋር እንድትጫወት ነው የምታረጋት። በሚበሉበት ሰዓት ደግሞ ምግቧን የኔን ልጅ ምግብ ለእሷን የምታበላት። እና በጣም ደነገጥኩኝ። በጣም በቃ እንዴት እንደሆንኩኝ ልነግራችሁ አልችልም። በቃ ባይ መጣ፣ አለቀስኩኝ በቃ። ከዛ በኋላ ስሮጥ ዳይሬክተሩ ቢሮ ገባ። ምንድነው የሚደረገው ነገር? ይሄው እንዲህ አይነት ነገር እየተደረገ ነው ብያልኩኝ። ከዛ ሌላ መምህር ነበረች፣ እሷን መሰከረች። ሁልጊዜም ቢሆን ተይ እግዚአብሔርን ፍሪ ያንቺስ ልጅ ብትሆን እያልኩኝ እነግራት ነበረ ብላ አለች። ከዛም ያው እሷ እርምጃ ተወሰደባት። ሞግዚት ናት ኦልሬዲ፣ ግን
ኢቲክሱን ያላከበረች ሞግዚት ናት። ሁሉም አንድ አይነት ናቸው እያልኳችሁ አይደለም። ነገር ግን የኔ ልጅ በምን ተጎዳች መሰላችሁ? መናገር ስላልቻለች። ለምሳሌ ከትምህርት ቤት ስትመጣ እማ ዛሬ እኮ ምግብ አልበላሁም እኔ ሳልሆን እከሊት ናት የበላችሁ ብላ ነግራኝ ቢሆን ኖሮ ይሄ ነገር ቀናትን ወይ ሳምንታትን አያልፍም ነበረ ማለት ነው። ስለዚህ ልጆቻችሁ መናገር ሳይችሉ፣ ራሳቸውን መግለጽ ሳይችሉ፣ ስሜታቸውን መግለጽ ሳይችሉ በተለይ ከ3 ዓመት ተኩል በታች የሆኑ ልጆችን ባታስገቡ ትምህርት ቤት ይመረጣል። ከ3 ዓመት ተኩል በላይ ሲሆኑ አንደኛ ነገር ነገሮችን አንደርስታንድ ለማድረግ ይችላሉ። ሁለተኛ ነገር ደግሞ ስሜታቸውን ለመናገር ይችላሉ። በልቻለሁ፣ አልበላሁም፣ ተኝቻለሁ፣ አልተኛውም የሚለውን ነገር በግልጽ ለመናገር ስለሚችሉ ያን ታይም ጠብቁ። እንደኔ ጓጉታችሁ እርሊ ልጆቻችሁን አስገብታችሁ እንዳትጎዱ ማለት ነው። ከዛ በኋላ ግን ልጄ በጭራሽ እሷ ራሱ ትሄጃለች ስላት መሄድ ፈራች፣ መሄድ አልፈለገችም። ኦልሬዲ ሞግዚቷ ተቀጣች። ግን ዳይሬክተሩ ምን አለኝ? ክፍል ልቀይርልሽ አለኝ። እኔም አንደኛ ነገር በጣም እርሊ እንደሆነች ገባኝ። 2 ዓመት ከ8 ወር ማለት በጣም ጩጬ ናት በቃና ስለገባኝ ነው በቃ ይቅርባት አልኩኝ። እሷም ደግሞ የመሄድ ኢንተረስቷ ቀነሰ ማለት ነው። ሌላው በስራ ዓለም ላይ ያጋጠመኝ ምንድነው? እንደዚህ ለምሳሌ 3 ዓመትም ሆኗቸው የሚገቡ ልጆች እንደዚህ ራሳቸውን የመግለጽ ስሜታቸውን የመናገር ያለመናገር ችግር እንዳለ ሆኖ ከዛም ኬጂ ሲገቡ በጣም ጫና ይበዛባቸዋል። አሁን ላይ ያለው የትምህርት ሲስተም የኬጂ ትምህርት በጣም ትንሽ ከበድ ይላል እና ጫና ስለሚበዛባቸው ልጆቹ ተምረው ለምሳሌ ግሬድ 2 ግሬድ 3 4 ኦር 5 ድረስ እስኪደርሱ ድረስ በዛ ጫና ውስጥ ያልፉና ልክ 4ኛ ክፍል ወይ ደግሞ 5ኛ ክፍል ሲሆኑ ኮምፕሊትሊ ትምህርት የሚባል ነገር ይጠላሉ ማለት ነው። ያ የሚሆነው ለምንድን ነው? እርሊ ስለሚገቡ ነው። እርሊ ይገቡና ጫናው በጣም ከፍተኛ ይሆናል። ስለዚህ እንደ አዲስ ወላጅ መጓጓቱ እንዳለ ሆኖ ግን ጊዜ ጠብቁላቸው። ኦልሬዲ ስሜታቸውንም ጠብቁላቸው፣ ጊዜ ደግሞ ጠብቁላቸው ለማለት እወዳለሁ። ይህ ለአንዲት እናት ይጠቅም እንደሆነ አሁንም ደግሜ እላለሁ። ኮፒ ሊንክ፣ ሼር እና ሪፖስት አድርጉ። አካውንቱንም ፎሎ አድርጉ። ስለ ትዳር፣ ስለ ቤተሰብና ስለ ልጆች በስፋት እንወያያለን፣ እንመካከራለን። ሀሳብ